ሰላም ጤና ይስጥልኝ እንደምን ቆያችሁ? ጊዜያችሁ መልካም ጥሩ እንደነበር ተስፋ አድርጋለሁ። ዛሬም የብሔራዊ ባንክ አዲስ መረጃ ይዞ ወጥቷል። ይህ መረጃ ምንድነው እና ማንስ ይመለከታል የሚለውን ይዤላችሁ መጥቻለሁ። ከዛ በፊት ግን የዩቲዩብ ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህን ስለምታደርጉን ክብረት ይስጥልኝ። የባንክ አካውንታችሁ ከፋይዳ ዲጂታል መታወቂያ ጋር ለማያያዝ ጊዜው አጠረብን ላላችሁ በሙሉ ብሔራዊ ባንክ አዲስ መረጃ ወጥቷል። መጋቢት 30 ያበቃል የተባለው የጊዜ ገደብም ተራዝሟል። የኢትዮጵያ ብሔራዊ ባንክ እንዳስታወቀው እስካሁን የተመዘገበው ሰው ቁጥር ካለበት ደረጃ አንጻርና በሲስተም በኩል ያሉ አንዳንድ ችግሮችን ለመፍታት ሲባል የምዝገባው ወቅት ለአንድ ጊዜ እንዲራዘም ተስማምተዋል። ባንኩም ይህ ጉዳይ እንዲራዘም የተደረገበትን ምክንያት ሲጠቅስ አንደኛው የህብረተሰቡ ግንዛቤ ገና ዝቅተኛ መሆኑና ባንኮች ሰው እየመጣ አይደለም የሚል ቅሬታ በማቅረባቸው ሊራዘም ችሏል ብለዋል። ሁለተኛ ምክንያት ደግሞ በሊንክ ወይንም በኦንላይን ለማሰር በሚደረግ ጥረት እንደ የጋራ ወይንም ጆይንት እና የህፃናት ማይነር አካውንቶች ላይ ያሉ ስፔሻል አካውንቶች ላይ የቴክኒክ ችግር በማጋጠሙ ነው ብሏል ማለት ነው። ስለዚህ በእነዚህ ሁለት ምክንያቶች የባንክ አካውንታችንን ከፋይዳ መታወቂያ ጋራ የማስተሳሰሪያ ጊዜ እንዲራዘም ሆኗል ማለት ነው። አሁን ላይ ምዝገባው መራዘሙ ቢረጋገጥም እስከ መቼ የሚለው ቀን ግን ገና አልተቆረጠም። ባንኩ ከበዓል በኋላ ከባለድርሻ አካላት ጋራ ተነጋግሮ የመጨረሻውን ቀን በይፋ እንደሚያሳውቅ ገልጿል ማለት ነው። ስለዚህ የሲስተም ችግሮች እስኪስተካከሉ ድረስ ባላችሁ ጊዜ ተመዝገቡ። በሊንክም ሆነ በአካል ባንክ በመሄድ አካውንታችሁን ወይንም ደግሞ የባንክ አካውንታችሁን ከፋይዳ ዲጂታል መታወቂያ ጋር ማስተሳሰራችሁን እንዳትረሱ።